ብዙዎቻችን በሀያዎቹ እድሜ ላይ ስንሆን ጊዜ ማያልቅ እድሜያችን ማይድ እንዲሁም ደግሞ በጣም የተትረፈረፈ ሰዓት ያለን ነው ይመስላል። ነገር ግን አሁኑን ያልገነባነው ነገር ወደፊት ተሰርቶ ወደፊት የሆነ ነገር ሆኖ ምንም ነገር ሊፈጥር አይችልም። ታዲያ ዛሬ እስኪ በሀያዎቹ እድሜ ላይ ሆነን ማድረግ ያለብንን እነዚህ ሶስት ነገራቶችን ብናደርግ ሀያዎቹ ወይም ደግሞ ከ18 እስከ 25 ያለው እድሜያችን ምን ይመስላል የሚለውን በሰፊው የምናየው ይሆናል። ተስፈኛው ወጣት ዛሬም በአዲስ ቪዲዮ ተመልሶላችኋል። ሰብስክራይብ ካላደረጋችሁ ሰብስክራይብ እያደረጋችሁ ወደ እውነታው ዓለም እንሻገራለን ማለት ነው። ታዲያ ብዙዎቻችን ከሚያጋጥመን ነገር መሀል አብሶ እኔም እንዲሁም ደግሞ ሀስል የሚያደርጉ ሰዎች ከሚያጋጥመን ነገር መካከል ሀያዎቹ ላይ ስንሆን ወይም 10 ቤቶችን እየጨረስን አካባቢ በጣም ጊዜ ያለን ቺል የምናደርግበት እንዲሁም ደግሞ የምንዝናናበት ገና የኔ ኩዮች እኮ ሰፈር ላይ ተቀምጠው እንትን ላይ ቁጭ ብለው እያዳመጡን ነው የምንልበት በጣም ሌዚ የሆነ ታይማችን ነው። ነገር ግን እድሜያቸውን የተጠቀሙት እንዲሁም ደግሞ እድሜያቸውን ወደፊት ላለው አላማቸው ሪስፖንሲቢሊቲ የሚያደርጉ ሰዎች የሚያደርጉትን እያንዳንዱን ነገር በዚህ ቪዲዮ ምነግራችሁ ይሆናል። እንዲሁም ደግሞ እናንተም በዚህ እድሜ ላይ ከሆናችሁ እነዚህን ነገር በግዴታ እንደ ውዴታ ሳይሆን በግዴታ በመተግበር ራሳችሁን፣ ላይፋችሁን፣ ቤተሰቦቻችሁን እንዲሁም ደግሞ በዙሪያችሁ ያላችሁ ሰዎችን መቀየር ትችላላችሁ ብዬ አስባለሁ። ታዲያ እነዚህ ሶስቱ ነገር ምንድናቸው? ወደ መጀመሪያው ሐሳቤ ከመግባቴ በፊት ማድረግ ያሉባችሁን ነገር ከዚህ ቪዲዮ ከመነሳታችን አንደኛውን ነገር ከመጥቀሳችን በፊት ከዚህ ቪዲዮ ከመነሳታችን በፊት ማድረግ ያሉባችሁን አንዳንድ ነገራቶችን ልንገራችሁ። ህይወት ብዙ ጊዜ ለኛ አብሶ ሀያዎቹ እድሜ ላይ ላለን ሰዎች ሚዛናዊ ሆና ወይም ደግሞ ለኛ አዳልታ መሰጠን ምንም ነገር የለም። ብዙ ጊዜ ከባድ ነገራቶችን የምንወጣበት ከባድ ነገሮችን የምንሸከምበት እንዲሁም ደግሞ ገና ትከሻችን መሸከም እየለመደ ያለበት ኤጅ ላይ ነንና በዚህ ኤጅ ላይ ብዙ ነገር ያሳስታል። ይሄ የታወቀ ነገር ነው። ሱስ ሊያታልል ይችላል፣ ጓደኛ ሊያታልል ይችላል፣ እንዳልኳችሁ ቅድም ጊዜ አለኝ ብሎ ማሰብ ሊያሳስተን ይችላል። ኦብቪየስሊ የተሳሳትንም ሰዎች አለን። ግን ደግሞ ዋናው ፖይንት ምንድነው? ሁሉንም ነገር አይቶ መውጣት ነው ትላለችና ሁሉንም ነገር አይታችሁት ቶሎ መውጣቱ ቶሎ መቀየሱ በጣም አሪፍ ነገር ነው። ምክንያቱም እዛ ነገር ውስጥ ዲፕ ገባችሁ ማለት እድሜያችሁን ሳታውቁት ይሄዳል። ከዛ በኋላ ግን መውጣት ማለት በጣም ከባድ ነገር ነውና ብዙ ነገር ውስጥ ያላችሁ ሰዎች ልትኖሩ ትችላላችሁ። በ20 አመታችሁ ከ20 በላይ ሆናችሁ በጣም ብዙ ነገራቶችን አቺቭ ለማድረግ የምትሄዱበት እንዲሁም ደግሞ ያው ያለባችሁን ስትረስ ደግሞ የምትወጡበት አንዳንድ ነገራቶች የወደፊት ላይፋችሁን ማተር ያደርጋል ለማለት ያክል ነው። ከቪዲዮ በፊት እነዚህ ነገራቶች የነገርኳችሁ ቀጥታ ወደ እንትኖቹ ስንሄድ አንደኛው ነገር ሁላችንም ያልተረዳ ነው አንድ ፖይንት አለች። ያቺ ምንድነው? ታይም ማኔጅመንት። ከሀብታምና ደሃ መካከል ያለው ያቺ ታይም ማኔጅ የሚያደርጉበት አኳኋን ታይም እንዴት ማኔጅ እንደሚያደርጉ የሚያውቁበት መልኩ በጣም ከባድ ነገር ነውና ብዙ ጊዜ ሰዎች ሲያማርሩ ትሰማቸዋላችሁ። ለሀብታሞችም የተሰጣቸው 24 ሰዓት ነው፣ ለዳውም የተሰጠው 24 ሰዓት ነው። ሶ ዋት? ለምን ሀብታሞች የተሻለ ገንዘብን በ24 ሰዓት ሰርተው ይወጣሉ? ለምን ዳዎች በ24 ሰዓት ውስጥ ትንሽዬ የሆነ ገንዘብን ይዘው ይወጣሉ? ይህ የሁላችንም ጥያቄ ነው። ታዲያ ይሄ ከታይም ማኔጅመንት ጋር ስናወራ ያለው ልዩነት ምንድነው? ደሃው ታይሙን ማኔጅ የሚያደርግበትና ሀብታም ታይሙን ማኔጅ የሚያደርግበት በጣም የተለያየ ነው። አስተውላችሁ ከሆነ ሀብታም የሚባሉት ሰዎች ወይም ደግሞ የዛ የሀብት ኤሪያ ላይ ያሉ ሰዎች የሚሰሩት 2 ሰዓት 3 ሰዓት ኢቭን 1 ሰዓትም ሰርተው ሊወጡ ይችላሉ። ግን ደግሞ እዚህ ጋር ከደሃው 24 ሰዓት አይደለም 48 ሰዓት ከሚሰራው ሀብታሙ የሚሰራው 1 ሰዓት በጣም ማተር ታደርጋለች። ያለ ምን ሆነ? ይህን እነግራችኋለሁ። አንደኛው 20/80 የሚባል ኮንሰፕት አላቸው ሀብታሞች የሚጠቀሙበት። 20/80 ምንድነው? ያቺ የሚተገብሯት 20% ወይም 20 የምትሆነው ስራ ናት 80 የሚሆነውን ስራ የምታመጣው። 80 የሚሆነው ስራ ደግሞ 20 የሚሆነውን ስራ ያቀላጥፋል ወይም ያካሂዳል ማለት ነው። ትንሽ እንዳወዛገባችሁ አውቃለሁ። ለምሳሌ አንድ ጂም የሚሰራ ሰው
ከጀማሪ ጂም የሚሰራ ሰው ምንድነው ለየት የሚያደርገው? 3 ቀን ስለሚገባ ምናምን አይደለም። ምንድነው ለየት የሚያደርገው? ምግቡን ነው የሚቆጣጠረው። ምግቡን ይሄን እበላለሁ፣ ይሄን አልበላም፣ ይሄን ካሎሪን አቃጥላለሁ፣ ይሄን ካሎሪ አላቃጥልም ብሎ እውቀቱን ያውቋል ወይም የሚመገበውን ነገር። እሺ አክቹዋል ደግሞ ጂም መጀመሪያ የጀመረ ወይም ቢግነር የሆነ ሰው ግን ብረት በመግፋት ማሽኖችን በማንጋጋት ይመስሏል ሰውነት የሚገነባው። አሁን ትረዱኛላችሁ ብዬ አስባለሁ። ያቺ ምግብ መብላት 20% ናት። 80% ኖርማሊ ጂም መስራት፣ ይሄ ምንድነው ብረቶችን መግፋት፣ ገመዶችን መዝለል ምናምን ነው 80%። ግን ዋና ኮንሰፕቷ ግን ምግብን መቆጣጠር ነው። አንዳንዴ እቤታቸው ሆነው ምግባቸውን ተቆጣጥረው ሰውነታቸው በጣም የሚያምር ሰዎች አሉ። አሁን አገኛችሁኝ ብዬ አስባለሁ። ታዲያ ይህንን የ20/80 ህግን ማወቅ ሲጀምሩ ነው ኦኬ የሀብታሞች ታይም ማኔጅመንት እና የድሃው ታይም ማኔጅመንት በጣም ልዩነት እንዳለው የምትረዱት። ሁለተኛው ደግሞ አስፈላጊ ካልሆነ ማንንም ሰው አያገኙም በስራ ሰዓታቸው፣ ወይም አያወሩም፣ ወይም ደግሞ ዲስትራክት የሚያደርጋቸው ነገር አይኖርም። ለምሳሌ ድሃው የሆነ እንጨት ፋብሪካ ውስጥ ተቀጥሮ ነው። ከዛም በኋላ ምሳ ሰዓት ሲወጣ ስክሮል ነው። የሆነ እረፍት ታይም ሲያገኝ ማብራት ሲሄድ ስክሮል ነው። ፎከስ የሚያደርግበት ታይም እና የሚሰራበት ታይም በጣም የተለያዩ ይሆናሉና ሀብታሙ ግን ፎከስ የሚያደርገው ቢያንስ ለ1 ሰዓት ፎከስ ያደርግና እንዳልኳችሁ 20%ቷን ስራ ሰርቷት ይነሳል። ከዛም 80%ቱ በ20%ቱ ተነስቶ ራሱ ስራውን ይሰራል ማለት ነው። አሁን አገኛችሁን ብዬ አስባለሁ። ዋት ታይማችንን እንዴት ነው ማኔጅ የምናደርገው? አሪፍ ኮንሰፕት። መጀመሪያ ከመተኛት በፊት ወይም ደግሞ ከመተኛታችን በፊት አብሶ ወጣት ከሆንን ብዙ ሰዓት ሶሻል ሚዲያ ላይ እናሳልፋለን እና ከመተኛታችን በፊት ምንድነው ኖት እንይዛለን። ቀኑን ሙሉ ጧት እንደዚህ ሰዓት በዚህ ይሄን እሰራለሁ፣ ጧት እንደዚህ ሰዓት ይሄን እሰራለሁ፣ ከሰዓት እንደዚህ ሰዓት ይሄን እሰራለሁ፣ ማታ ይሄን ሰዓት ይሄን እሰራለሁ። ፔፐር ላይ ቁጭ አለ ማለት ነው። ስለዚህ ምንድነው የምታረጉት? ዝም ብሎ ጃምፕ ብሎ መግባት ነገራቶችን በጣም እንድናጣቸው ሊያደርገን ይችላል እና ምን ይላል አቶሚክ ሀቢት ላይ ልምዶችን ቀስ በቀስ ነው አሻሽላቸው የሚለውና 8 ሰዓት ሙሉ ቲክቶክ መታዩ ከሆነ አሁን 8 ሰዓት ሙሉ አይደለም 8 ሰዓቱ ሙሉ አይደለም ቲክቶክ አላይም ብላችሁ የምትወጡት ምንድነው የምታረጉት? በቃ ዛሬ እስከ 6 ሰዓት ብቻ ቲክቶክ አያለሁ። ያቺን 2 ሰዓት እየቀነሳችሁ ነው እንጂ የምትሄዱት። አንድ ሞድ አባባል አለ። ሁለት ጓደኛሞች መጠጥ ሊያቆሙ ተስማሙ። በቃ መጠጥ እናቆማለን ከሆነ በኋላ አንጠጣም ምናም ብለው ተማምለው ቆዩና 2 ሳምንት ሙሉ መጠጥ ሳይጠጡ ቆዩ። ከዛም በኋላ ከ2 ሳምንት በኋላ በመጠጥ ቤት ሲያልፍ የምር ግን 2 ሳምንት ሙሉ መጠጥ በማቆም የደስደስማ አንድ ድራፍት መጠጣት አለብኝ ብሎ ገባ አሉ። ከዛም በኋላ ምን አረገ? የመጠጥ ቤቱ ሙሉ መጠጥ አልቀረውም ማለት ምንድነው? አምጣ ሚል ፍላጎት ስላለ የሆነ ሰዓት ላይ ተመልሳችሁ ያን ነገር ለማድረግ ስትሞክሩ የመጀመሪያውን እጥፍ አድርጎ ነው እንትን የሚልባችሁ። ስለዚህ ግን ምንድነው ቀስ በቀስ እያረጋችሁ ግን ስታዩት ምንድነው አይምሯችሁ እየለመደ የሚመጣው። በዛ ሰዓት ለምሳሌ ቲክቶክ በመታዩበት ሰዓት መጽሐፍ ማንበብ፣ ያቺ 2 ሰዓቷን ቀነስ አድርጋችሁ መጽሐፍ ቀነስ አድርጋችሁ ወክ ብታረጉበት የተሻለ የሆነ ሪዛልቶችን ማግኘት ትችላላችሁ። አሁን እኔ ምለውና ታይም ማኔጅመንት ምን እንደሆነ በእርግጠኝነት በስትክክል ተረድታችሁታል ብዬ አስባለሁ። ሁለተኛው ደግሞ ሀያዎቹ ላይ ሆናችሁ በጣም በቃ ማድረግ ያለባችሁ እኔ በስትክክል ይሄንን ብታረጉት በቃ ጀስት ራሳችሁን ታገኙበታላችሁ ምለው ነገር ጓደኛን ምረጡ። በቃ ጀስት ጓደኛን ካልመረጣችሁ ያንን ሰርክል ጥላችሁት ካልወጣችሁ ምንም የምትፈጥሩት ነገር የለም። ምንም ብታረጉ፣ ምንም ብትለፉ፣ ምንም ብትቆረቁሩ ምንም የምትለውጡት ነገር የለም። ምንድነው እንትን ነው ይሄ አሳ ነባሪ ሊሞት አካባቢ በሳይንሳዊ ዓለም ላይ ሊሞት አካባቢ ከሰዎች ርቆ ሂዶ ምናምን ነው ራሱን የሚገለው። ሲወለዱም እንደዛ ነው፣ በጣም ርቀው ነውና ምንድነው ለዛ ነገር ያስፈልገው
ቤተሰቦቹ አጠገብ ወይም ደግሞ ሰዎች አጠገብ ቢሞት ዞር ብለው አያዩትም። ሐሳቤን ተረዳችሁኝ? በቃ ዞር ብለው አያዩትም ስላችሁ ሬሳውን ምንም የሚያደርጉት ነገር የለም። ጭራሽ እንዲሸት ነው የሚሆነው። ግን ደግሞ ራቅ ብሎ ሲሞት ራሱን ወዴት ነው የሚያደርገው? ወደ ጥልቁ ባህር ይገባና ሻርኮች፣ አሳዎች ምናምን እንዲበሉት ራሱን ይሰጣቸዋል። ያ ምንድነው ወደፊት ይሄ ምንድነው ቀጣይኛው ዓለም አለ ተብሎ ስለሚታሰብ ነው። ይሄ ግን ሲሞት ባህሩ ላይ እንዲንሳፈፍ ነው እንጂ የሚያደርጉት ጠልቆ ወደ ውስጥ ገብቶ ራሱን እንዲሞት ወይም ደግሞ ራሱን እንዲገል አይፈቅዱለትም። እና ከዚህ ምንድነው የምንረዳው? አንዳንድ ሰርክል ውስጥ እንድትለወጡ እንድታድጉ ወይ ደግሞ ኢቭን ራሳችሁን ስሜታችሁን እንድታዳምጡት እንደ ሻርክ አይፈቅዱላችሁም። በቃ እንትን አይሏችሁ አይሰጧችሁም። እና ምንድነው ማድረግ ያለብን? የመለወጥ ሰዓት ላይ አዳዲስ ነገሮችን የመሞከር አዳዲስ ነገሮችን የመፍጠር ሰዓት ላይ እኔ አንድ ነገር አስባለሁ። ምንድነው ከዛ አካባቢ ወጣችሁ አዳዲስ ነገር መፍጠር የሚፈልጉ ሰዎችን አዳዲስ ነገር መማር የሚወዱ ሰዎች ጋር ሃንድ አውት ማድረግ። ሌቨላችሁም እኮ ላይሆን ይችላል፣ ከፍ ያለ ሌቨልም ሊሆን ይችላል። ከነሱ ጋር ሃንድ አውት ማድረግ ያ ቦታ ነው ለእናንተ የሚገባው እንጂ እዚህ ጋር ስለ ኳስ እየተወራ እዚህ ጋር ስለ ሴት እየተወራ እዚህ ጋር ስለ ፊልም ራችንም አባባል በደንብ አስተውላችሁ ከሰማችሁት ጓደኛህን ንገረኝና ማንነትህን ልንገርህ የሚል አባባል አለን። ታዲያ ይህ ሁላ ለምን ስለ ጓደኛ ተነግረናል? በእኔም ስለደረሰ እንዲሁም ደግሞ አሁን ላይ በማገኛቸው ሰዎች በደንብ ስለሚነግሩኝ የውድቀታቸው ምክንያት መጀመሪያ ሉዝ ያደረጉበት መጀመሪያ የወደቁበት ምክንያት ሰርክላቸው ጓደኛቸው ስለነበረና ይህን ነገር በደንብ አጽንኦት ሰጥታችሁ ጓደኛ መርጣችሁ የሚሆናችሁን ሰው አውቃችሁ ከዛም ሃንድ አውት የምታረጉበትን ቦታ ትለያላችሁ። ያንን ግን ካላደረጋችሁ እመኑን የተሻለን ነገር ማየት አትችሉም። ይህን በጣም በእርግጠኝነት 100% ነው እንተምለውና እንደናንተ ፊት ለፊቱ የሚያይ ጓደኛ ግን ካላችሁ የተባረከ ሰው ነው ያላችሁ። ጠበቅ አርግታችሁ ይዛችሁ ወደፊት አንድ ላይ መጓዝ ትችላላችሁ። ሶስተኛውና ዘሞስት ኢምፖርታንት ምለው ወይም ደግሞ በደንብ አስፈላጊ ነው ምለው አንድ ነገር አለ። እሱ ምንድነው? ቢዝነስ አሁኑኑ መጀመር። ይህ አንድና ሁለት የነገርኳችሁ ነገር ማተር ላይ ያደርጉ ይችላሉ። ቢዝነስ ካልጀመራችሁ፣ ላይፋችሁን መቀየር ካልጀመራችሁ፣ ተፍ ማለት ካልጀመራችሁ ዳዝ ማተር ምንም የሚሰራ ነገር የለም። ጓደኛ ቀየራችሁ አልቀየራችሁ፣ ታይማችሁ ማኔጅ አረጋችሁ አላረጋችሁ ዳዝ ማተር። በቃ ምንም ነገር አይሰራም። ስለዚህ ቢዝነስ አሁኑ ነው መጀመር። ተቀጥራችሁም ሊሆን ይችላል ሳትቀጠሩም ሊሆን ይችላል። ግን ደግሞ 20ዎቹ መጀመሪያ ላይ ካላችሁ ለምሳሌ 18 19 20 እስከ 23 ካላችሁ ግን የራሳችሁን ሳይድ ሀስል ተቀጥራችሁ ሳይሆን የራሳችሁን ሳይድ ሀስል ብትጀምሩ በጣም አሪፍ ነው እላለሁ። እኔ ሪኮመንድ አደርጋችኋለሁ። ለምን ሪኮመንድ ታደርገናለህ ተባረካላችሁኝ? ምንድነው ቅጥር ላይ ስትሆኑ ህልማችሁን ነው የምትሸጡት። ማለት ወደፊት እያለማችሁት ያላችሁትን ነገር ሙያችሁን፣ ጉልበታችሁን፣ አይምሮአችሁን ነው እየሸጣችሁ ያላችሁት እና ደሞዝ ደግሞ ልክ እንደ መርዝ ነው። በቃ እየተሰጠ ይሸጣል እንጂ መቼም ቢሆን የራስህን የሆነ ነገር እንድትገነባ ያደርግም። 25 26 ዓመት እኮ ቤተሰቦቻችን ተቀጥሮ እየሰሩ ያሉት ለምንድን ነው? ደሞዝ ልክ እንደ መርዝ ነው። በቃ ሲሰጥ ልክ እንደ ሱሰኛ ትሆናለህ። ያንን ነገር በየወሩ እየጠበቅ ነው የምትኖረው። ስለዚህ እባካችሁን እስከ 23 ዓመት ካላችሁ ተስፋ ሳትቆርጡ ይህንን ነገር ጀምራችሁ። ለምሳሌ ከዚህ በፊት የሰሩት በጣም በርካታ ቪዲዮዎች አሉ፣ ገብታችሁ ማየት ትችላላችሁ። ኦንላይን ቢዝነሶች አሉ፣ እንዴት ቢዝነስ መጀመር እንዳለባችሁ፣ እነማንን ማናገር እንዳለባችሁ፣ ማግኘት እንዳለባችሁ በጣም ብዙ ቪዲዮዎችን ሰርቻለሁ፣ ገብታችሁ ማየት ትችላላችሁ። እናንተ ግን ቢዝነስ ብትጀምሩ በጣም ማተር ያደርጋል። ግን ከ24 በላይ ያላችሁ ሰዎች ደግሞ አክቹአሊ ስራ እየሰራችሁ ነው። የራሳችሁንም ሊሆን ይችላል ተቀጥራችሁም ሊሆን ይችላል እየሰራችሁ ያላችሁትና ይህን ነገር ጠበቅ አድርጋችሁ ይዛችሁ ግን ከጎን ሳይድ ሀስሎችን ብትጀምሩ ለነገራቶች ሪስፖንሲቢሊቲውን መስጠት ብትጀምሩ ሳትወልዱ ሳታገቡ በፊት በጣም ማተር ያደርጋል። ይሄን ነገር በደንብ አስቡበትና ቢዝነስ አክቹአል መጀመር አለባችሁ። አሁን ላይ ቁጭ ብሎ የሚመጣ ነገር የለም። አንዳንዴ ሰዎች መንገድ ላይ ሲያገኙኝ ምናምን ይጠይቁኛል፣ ተባረክ ኦንላይን ቢዝነስ እንደዚህ ምናምን ታፕ ምናምን የሚባል ነገር የለም። ኦንላይን ቢዝነስ ማለት እኮ
ኦንላይን ሆነው ቤታቸው ፍሪላንስ የሚያደርጉ ሰዎች ሁሉ እንቅልፋተው ከ18 ሰዓት በላይ ሰርተው ነገራቶችን የሚያመጡትና ኦንላይን ቢዝነስ ስትባሉ የራሱ የሆነ ድካም አለው፣ የራሱ የሆነ የምትወስዱት ቋሚ የሆነ ነገር አለ። እነዚያ ነገራቶች አምናችሁ ስትቀበሉ ነው እንጂ ዝም ብሎ ከመሬት ተነስቶ ኦንላይን ቢዝነስ ሊጀምር የሚባል ነገር የለም። ማንም ይህን ነገር አይቀበላችሁም። ስለዚህ ይህን ነገር አክቹአሊ ያውቃችሁ ምን አይነት ስራ ውስጥ በገባ የትኛው ስራ ለኔ ያዋጣኛል፣ በኔ ባህሪ የትኛው ስራ ይሄዳል፣ እናንተ የምትወስኑት ነገር ነው። ስለዚህ አረፍቷችሁ ብዙ ሰዓት አስባችሁ ለእናንተ የሚሆን ስራ መርጣችሁ መስራት ትችላላችሁ። ቢዝነሳችሁን እንዴት ማሳደግ እንዳለባችሁ ደግሞ ከፈለጋችሁ ሌት ሚናው ኮሜንት ላይ በደንብ በሰፊው አስረዳችኋለሁ። እናንተ የፈለጋችሁትን የቢዝነስ አይዲያ ጻፉልኝ። እኔ እንዴት ሶሻል ሚዲያውን ማኔጅ እንደምታደርጉት፣ እንዴት ማርኬቲንግ ላይ በደንብ ፎከስ እንደምታደርጉ፣ እንዴት ሴል እንደምታደርጉ በደንብ ቪዲዮዎችን ሰርቼ ፖስት አደርግላችኋለሁ። በጣም ብዙ ሰፊ የሆኑ ቶፒኮችን ከዚህ በኋላ ማንሳታችን አይቀርም። ስለዚህ እኔ በሀያዎቹ እድሜ ላይ ያሉ ሰዎች እነዚህን 3 ነገር ቢተገብሯቸው ሪሊ እኔም ከደረሰብኝ ሌሎች ሰዎችም ካየሁት አንጻር እነዚህ 3 ነገራቶች በጣም ህይወት ላይ በደንብ ሊለውጡ እንዲሁም ደግሞ ራሳችሁን እንድታገኙ፣ እንድትለውጡ፣ እንድትሻሻሉ ያደርጋቸዋል ብዬ ያሰብኳቸው እነዚህ 3 ነገራቶች ናቸው። እነዚህን 3 ነገራቶች ቀጣይ ከሚመጣው አመት ጀምራችሁ ብትሞክሯቸው የቀጣዩን አመት የተሻለ ብሩህ ያደርጉላችኋል ብዬ አስቤን ቪዲዮ ሰርቼላችኋለሁ። እንግዲህ ተስፈኛው ወጣት ይሄ ለእናንተ የሰራው ቪዲዮ ነው። በአይነቱ ለየት ያሉ የተለያዩ ነገራቶችን ይዘን ስለምንመጣ እናንተ ነው እየጠበቅናችሁ ያለው። ሰብስክራይብ እያደረጋችሁ ፋሚሊውን እንዲሁም ደግሞ የቴሌግራም ቻናላችን ዲስክሪፕሽን ላይ እናስቀምጥላችኋለን። ጆይን ማለት ትችላላችሁ። እናመሰግናለን።